መቼስ እኛ የድሬዳዋ ልጆች ከድንች ጋር ያለንን ጥብቅ ቁርኝት ታውቃላችሁ አይደል? ድንች ወይ ቁርስ ላይ ወይ ምሳ ላይ ወይ እራት ላይ ሳንበላ መዋል አንችልም። ዛሬ ከምበላቸው የድንች አይነቶች ውስጥ አንዱን የድንች አሰራር አሳያችኋለሁ። መጀመሪያ ድንቻችንን በደንብ አድርገን ካጠብን በኋላ ሳንልጠው እንደዚህ እንከትፈዋለን። ከዛ ሰፋ ባለ ጎድጓዳ ሳህን ውስጥ ድንቻችንን እንገለብጥና የፈረንጅ ቃሪያ ያላችሁን መጠቀም ትችላላችሁ። እኔ የነበረኝ ቢጫ ብቻ ስለሆነ እሱን የተጠቀምኩትኝ። ከዛ ሽንኩርትም እንከትፋለን። ከታትፈን ከጨረስን በኋላ ድንቻችን ላይ ኦሊቭ ኦይል እናደርግና በደንብ እናላውሰዋለን። ከዛ የከተፍነውን ቃሪያና ሽንኩርትና ቅመሞች እንጨምራለን። እኔ የተጠቀምኳቸው ቅመሞች ጥብስ ቅጠል፣ ኦሪጋኖ፣ የተፈጨ ነጭ ሽንኩርት፣ የተፈጨ ቀይ ሽንኩርት፣ ፓፕሪካ እና ክኖር ነው። እናንተ የፈለጋችሁትን አይነት ቅመም መጠቀም ትችላላችሁ። ጨው ደግሞ እንዳትረሱ። ከዛ በደንብ አድርገን አሽተን እናቀላቅለውና ኦቭን ውስጥ በ425 ዲግሪ ከ25 እስከ 30 ደቂቃ እናበስለዋለን። በስሎ ሲወጣ ይሄንን መስሏል። እኔ ብዙ ጊዜ ለላዛኛ፣ ለፓስታ፣ ለሩዝ ምናምን ማባያ ነው የምጠቀመው። እናንተ እንደፈለጋችሁት መጠቀም ትችላላችሁ። ብቻውንም መበላት የሚችል ምግብ ነው። ሞክሩትና አስተያየታችሁን ንገሩኝ። እወዳችኋለሁ። ባይ